የአዲስ አበባን ቁልፍ ሴክተሮች የሚመሩት ሴቶች እንደሆኑ ታውቃላችሁ። ለማሳተፍ ተብሎ አንሳተፍም። ሴቶች ስለምንችል፣ ስለምንሰራ፣ ስለምንተጋ ውጤት ማስመዝገብ ስለምን አዲስ አበባ ላይ ሰላምና ጸጥታን ከመምራት የዲዛይን የኮንስትራክሽን ስራን እንደዚህ እንደ አብዮት በፍጥነት የተሰራን የግንባታ ስራዎችን በአጭር ጊዜ ጀምሮ በመጨረስ 24/7 በመስራት በንግድ በሁሉም በምክር ቤት የሴቶች ሚና ቁልፍና ወሳኝ እንደነበረ በእነኚህ 5 ዓመታት ተመልክተናል። በእነኚህ 5 ዓመታት የእናቶች ጫና እንዲቃለል ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ሕፃናት መዋያ እንዲያገኙ በማድረግ እናቶች ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ልጆች መጫወቻ ስፍራ እንዲያገኙ በየሰፈራቸው ቦርቀው ደስተኛ ሆነው እንዲያድጉ በማድረግ ወጣቶች ከአልባሌ ቦታ እንዲጠበቁ የእናቶቻቸው ስጋት እንዳይሆኑ የበለጠ ምርታማ እንዲሆኑ የሥራ ዕድል እንዲያገኙ በከተማቸው ላይ ሰርተው መለወጥ እንዲችሉ ብልጽግና ሰርቷል፣ ውጤት አስገኝቷል። ብልጽግና አዲስ አበባን የኢትዮጵያ የብልጽግና ተምሳሌት አደርጋታለሁ ብሎ ሲናገር አንዱ ማረጋገጫ በተፈጠረው የሥራ ዕድል ውስጥ የሴቶች ተጠቃሚነት በትክክል እንዲተገበር ማድረግ ነውና እስከዛሬ በፈጠርነው የሥራ ዕድል ወደ 2 ሚሊዮን በሚሆነው ውስጥ 51 እጁን የያዙት ሴቶች ናቸው። በዚህም ደስተኞች ነን። የብልጽግና ፖለቲካ ባዶ ፕሮፓጋንዳ አይደለም። የብልጽግና ፖለቲካ ስራ ነው። የብልጽግና ፖለቲካ ሀገር መቀየር ነው። የብልጽግና ፖለቲካ ተግባራዊ መልስ ነው። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው። መንገዱን ደግሞ መደመር አድርጓል። እናቶች ቀን በሰላም አደረሰን አደረሳችሁ። ዛሬ በዓለም አቀፍ ደረጃ የእናቶች ቀን የሚከበርበት ነውና ለዚህ ቀን ስላደረሰን ፈጣሪ አምላክን እናመሰግነዋለን። እዚህ አደባባይ የተገናኘነው ለሚቀጥለው ምርጫ ድምጻችሁን ትሰጡን ዘንድ ብቻ ሳይሆን እስከዛሬ ድረስ በነበረን ጉዞ በጽናት ሳትለዩን ሰላምን በማረጋገጥ ልማትን በመስራት የተገኘውን ልማት በተገቢው ሁኔታ ስራ ላይ እንዲውል አብራችሁን ስለተጓዛችሁ ስላገዛችሁን ስላልተለያችሁን ብልጽግና አዲስ አበባ ከተማ አስተዳደርም ከልብ ያመሰግናችኋል።